ሰላም ሰላም በእንግሊዝ ኤፍኤ ካፕ የተወሰኑ ጨዋታዎች ተደርገዋል። አርሰናል አሸንፏል፣ ሲቲም ቼልሲም አሸንፈዋል ተጋጣሚዎቻቸውን። የአምስተኛው ዙር ጨዋታ እንግዲህ የፕሪሚየር ሊጉን ያህል ባይስበንም እንግዲህ የተለያዩ ውድድሮች ተደርገዋል። ግን ይሄ የእንግሊዝ ኤፍኤ ካፕ በነገራችን ላይ በእንግሊዝ ትልቅ ክብር ያለው ዋንጫ ነው። ደጋግሜ እንደተናገርኩት በቀላሉ የሚመለከቱት አይደለም እንግሊዛውያን እና አንጋፋ ውድድር ነው እና ሻምፒዮን በሚሆንበትም ጊዜ ትልቅ ግምትና ክብር የሚሰጠው ነው። ለማንኛውም የአርሰናል ከሜዳው ውጭ ከማንስፊልድ ታውን ጋር ያደረገው ጨዋታ ትንሽ የሜዳው ጥራት ዝቅ ያለ ነው እና ተጫዋቾችም ለጉዳት ዳርጓል። ለማንኛውም የጨዋታው እንቅስቃሴ እንደው ቀደም ብሎ ድልድሉ ሲወጣ አነስ እና ቀለል አድርገን እንደተመለከት ነው አይደለም። ማንስፊልድ ታውን ተጫዋቾችን በራሱ ቀላሎች አይደሉም እንዳየዋቸውና ጨዋታውን ለማየት ጥረት አድርጌያለሁኝ። በአርሰናል በኩል በእርግጥ እነ ሳልሞን ጨምሮ እነ ማክስ ዶማን እነ ሌሎችንም እና በጣም ከዚህ በፊት ብዙም በቡድን ውስጥ ያልተመለከትናቸው በእድሜ ትንንሽ የሆኑ ተጫዋቾች እና በቋሚ አሰላለፍ ውስጥ ደግሞ የሌሉ ከዚህ በፊት ቋሚ አሰላለፍ ውስጥ ነበሩ ብለን የማንላቸው በአብዛኛው እንደዛ ተጠቅሟል አርሰናል እና እንግዲህ የሌሎቹን በሌላ በከባድ ጨዋታዎች ላይ እድል የማያገኙ ተጫዋቾች ነው እድል የሰጠው በዚህ መድረክ ላይ። እንዲያም ሆኖ እንግዲህ 2-1 በሆነ ውጤት አሸንፎ ወደ ቀጣዩ ዙር የሚያደርገውን ጉዞ አሳምሯል። ያው ለአራት ዋንጫ ለሚፋለም አርሰናል ስንል ኤፍኤውን ጨምሮ ነው እና በሁሉም መስኮች በአሸናፊነት እየገሰገሰን እየቀጠለ ያለው። በነገራችን ላይ አርሰናል ከመቶ ተሻግሯል። በዚህ ዓመት ያስቆጠራቸው ጎሎች ኦልሞስት 101ኛ ጎሉን አስቆጥሯል በሲዝኑ ማለት ነው እና አይ ቲንክ በአጠቃላይ በአውሮፓ ሁለት ክለቦች መሰሉኝ የሚቀድሙት እና ባርሴሎና እና ባየር ሙኒክ ካልተሳሳትኩ። ከዛ ውጭ ግን ሶስተኛው ብዙ ጎል ያስቆጠረ ክለብ ነው አርሰናል። እንግዲህ ሴት ፒስም አንጎልም ማያምር ጨዋታ ወይም ደግሞ በመከላከል ላይ የተመሰረተ ሆኖ በጠባብ የጎል ልዩነት የሚያሸንፍ ብዙ ይባላል ይንጫጫል። ግን ኦፍኮርስ ሪሊ ለኳሱ ውበት ወይም ደግሞ ዲቴይል ከኳሱ ተፈጥሯዊ ሁኔታ ጋር ተያይዙ ሳይሆን በአብዛኛው አንዳንዶቹም የስነ ልቦና ጦርነት የሚመስሉ፣ አንዳንዶቹም ምቀኝነት የሚመስሉ፣ አንዳንዶቹም ደግሞ ዝም ብሎ አይን ጨፍኖ እንደ አርሰናል ክለቡ ስለሚጠሉት ብቻ የሚናገሩት ይሄ ከፕሮፌሽናሊዝም ያፈነገጠ ሀሳብ እንደሆነ የሚበዛው ምንም ጥያቄ የለውም። በተለይ የቅርብ የማንቸስተር ዩናይትድ ተጫዋቾች ናቸው ብዙ ጊዜ በአርሰናል ላይ እንግዲህ ትችት የሚሰነዝሩት። ሌሎችም ቢሆኑ ኦልሞስት ከነሱ ጋር ተመሳሳይ የሆነ ይዘትና መነሻ ነው ያላቸው እንጂ ጥልቅ የሆነ እግር ኳሳዊ ምክንያት የላቸውም። በእግር ኳስ ቋንቋ ማሸነፍና ማሸነፍ ብቻ ዋናው ቀዳሚው ነገር እሱ መሆኑን እየታወቀ ግን ደግሞ አርሰናል ያን ያህል እንደው መልከ ጥፉ ወይም ደግሞ አግሊ የሚባል አይነት አጫወት እንደማይከተል ምንም ጥያቄ የለውም። የቀድሞ ውበቱ አለ ወይ? እሱ ሌላ ጥያቄ ነው። ምክንያቱም ታክቲክ መቀየር፣ አካሄድ መቀየር ግዴታ ነው እና እንደዛም ቢባል ግሉ እንግዲህ 101ኛ ጎላቸውን ማስቆጠራቸውን ሳስብ እኔ ራሱ ደነገጥኩ። ይህን ያህል ጎል አስቆጥረዋል እንዴ ብዬ አሰብኩና በአጠቃላይ በተለያዩ ውድድር ዘመኖች ያው በአራቱም ግንባር ስለሆነ የተፋለሙ ያሉት በሁሉም ያስቆጠሯቸው ጎሎች ኦልሞስት እዚህ ቁጥር ላይ ደርሰዋል እና ይሄ በጣም ትልቅ ሰርፕራይዚንግ ነገር ነው። ጉዳት እንግዲህ ትሮሳርድ እና ካላፊዮሪ በዚህ ያው የሜዳው ማስቸጋሪነት በአጠቃላይ በዚህ በጨዋታው እንቅስቃሴ ከጠበቀው በላይ ከባድም ስለነበረ ማንስፊልድ ታውን ጠንካሮች ናቸው እውነት ለመናገር እና ጉዳት አስተናግደዋል። ያው እንግዲህ አርሰናል ቤት ጉዳት ጠፍቶ አያውቅም። ግን ዘንድሮ ለየት የሚያደርገው እንዲህ በቀላሉ የሚደነገጥለት ነገር የለም። ጉዳት ተከሰተ፣ በቃ ተከሰተ ነው። አንደኛው ቢጎዳ አንደኛው ይተካዋል። ያው የስኳድ ጥልቀት ሲኖር እንደዚህ ነው። ስለዚህ አርሰናል ማሸነፉን ቀጥሏል። በየሚወዳደርባቸው መድረኮች መምራቱን ቀጥሏል። ብዙ ጉዳቶች ተስተናግደዋል። ምንም የተፈጠረ ነገር የለም እና ይህ ሁሉ ተቋቁሞ ነው እየሄደ ያለው እና የአርሰናል ሂደት በጣም የሚያስገርምና ደስ የሚል ነገር ነው። እንግዲህ ቪዲዮ ላይ እንደምታዩት ደጋፊዎችን በጣም ደስተኛ ነበሩ። ማይክል አርቴታን ጨምሮ ተጫዋቾችም ደጋፊዎችን ያው የምስጋና እናመሰግናለን አይነት ነገር እያጨበጨቡ ምላሽ እየሰጧቸው ነበረ። ደጋፊዎች በጣም ደስተኛ ናቸው። በነገራችን ላይ አለን ሽረር የቀድሞው ሌጀንድ አለን ሽረር የሰጠውን ሀሳብ እየሰማው ነበርና
አሁን አርሰናል ላይ የሚመጡ ትችቶችን በጣም እንደሚያስቁትና እንደሚገርመው ተናግሯል። በተለይ የብራይተኑ አሰልጣኝ ሆዝለር የሰጡትን ሀሳብ መሰረት አድርጎ የሰጠው እንትን ነው እና እኔ የብራይተኑ አሰልጣኝ እንደው አርሰናል ላይ ትችት በመሰንዘር ዝም ብለው ጊዜያቸው ከሚያጠፉ ቡድናቸው የሚሻሻልበትን መንገድ ቢያመቻቹ ይሻላቸዋል፣ በቀጣይ ድል እንዲያገኙ። አርሰናል በምንም መንገድ ሊተች የሚችልበት ነገር የለም። አሁን አርሰናል የሚጫወተው በዋናነት ድል ለማድረግ ነው። ድል ሲያደርግ ደግሞ ደጋፊዎችን ለማስደሰት ነው። አንድ ክለብ ያለ ደጋፊዎች ምንም ነው። ስለዚህ ለደጋፊዎች ስሜትና ፍላጎት ተብሎ ነው የሚደረገው አይደለ ጨዋታ እንቅስቃሴ። ስለዚህ ደጋፊዎች የብራይተን አሰልጣኝ በተቹበት መድረክ እንኳን በዛ በብራይተን ጨዋታ እንኳን ደጋፊዎች ደስታቸው ልዩ ነበር ይላል እና ደስታቸው በጣም ልዩ ነበረ። ስለዚህ ደጋፊዎች ተደሰቱ ማለት በክለቡ ፐርፎርማንስ በቃ አለቀ፣ ጥያቄው እዛ ጋር ነው የተመለሰው። ስለዚህ ምን ጊዜም ቢሆን የትኛውም ክለብ ተጋጣሚውን ለማስደሰት አለ ሜዳ ላይ የሚገባው ደጋፊውን ለማስደሰት ነው እና ደግሞ የራሱን ፕላን ይዞ ነው የሚገባው እና አርሰናል የራሱን ፕላን እያሳካ ነው ያለው። ምንም በሉት ምን ደጋፊውን እያስደሰተ ነው፣ እያሸነፈ ነው። ስለዚህ በፕላኑ መሰረት እየሄደ ነው እና የእርሳቸው ኮሜንት አስተያየት ወይም ደግሞ ማጣጣል የትም አይደርስም ነው እና ይሄ የአለን ሸረር ንግግር አይ ቲንክ ለብዙዎቹ ዝም ብለው ይሄ ያው ለምሳሌ ቀድሞ የማንቸስተር ዩናይትድ ተጫዋቾች እንደነ ጋሪ ኔቪል፣ ፖል ስኮልስ፣ ሌሎችም ይሄ ፓትሪክ ኤብራ የሚባለውም ጭምር አሁን እርስ በርስ መገጫጨት ጀምረዋል። እሱን ጨምሮ ኔትፍሊክስ ና የሚል ነገር አሁን እሱ ነው ለምሳሌ እንደዚህ ያለው ባለፈው ዓመት ጀምሮ ማለት ነው እና እርስ በርስ አሁን ደግሞ ተከፋፍለው እርስ በርስ መሰዳደብ ጀምረዋል። ግን ዞሮ ዞሮ በህብረት ግን አርሰናል ላይ ያላቸው አቋም አንድ ነው። የእነሱን አስተያየት ዝም ብሎ ይሄ የእግር ኳስ መሰረት የሌለው አስተያየት ሁሉ መልስ በሚሰጥ ደረጃ ተናግረዋል። እንግዲህ ኳስ አዋቂው አለን ሸረር በነገራችን ላይ አስተውላችሁ ከሆነ የአርሰናል የቀድሞ ተጫዋቾች ለምሳሌ ፓትሪክ ቬራ አለ፣ ቴሪ ሄነሪ ያለ፣ ሌሎችም አሉ በተለያየ የስፖርት ተንታኝነትም ያሉ እንደገና ደግሞ በእንግድነትም ተጋብዘው ቀጥታ ጨዋታዎችን ከኮሜንተሪዎች ጎን ሆነው ሀሳብን የሚሰጡ አናሊሲስ የሚሰጡ እና አንዳቸውም ባላግባብ በሆነ መንገድ ይሄ ባፈነገጠ ወይም አንድ ክለብን ለማጥቆር ወይም የአንድ ክለብ ክሬዲት ለማሳነስ ብለው አንድም ቀን እኔ አስተያየት ሰጡ ሰምቼ አላውቅም። እያለፈ ከሆነ አላውቅም። ቴሪ ሄነሪን ስሙት። ፓትሪክ ቬራ አሁን ከቅርብ ጊዜ ወዲህ በደንብ ያው ለአሰልጣኝ ለመሆን ሞክረው እና አሁን ወደዚህ ወደ ትንታኝነቱ መጥቷል። እሱንም ስሙት። ሁሉም ፌር ሆነው ነው የሚያወሩት እና ለምን የማንቸስተር ዩናይትድ የቀድሞ ተጫዋቾች በዚህ ልክ ነገሮችን አውርደው ራሳቸውን እንደሚያወርዱ አይገባኝም። እና ደግሞ ሰሞኑ ደግሞ አንዱ መነጋገሪያ የሆነው ደግሞ ቫንደርሳር ነው የቀድሞ የማንቸስተር ዩናይትድ በረኛ ግብ ጠባቂ። በጣም እኔ በነገራችን ላይ በህይወቴ ከማደንቃቸው ግብ ጠባቂዎች አንዱ ነው እና አጠቃላይ በዓለማችን አሁን ባሉ በተለይ በአውሮፓ ያሉ ግብ ጠባቂዎችን ወርልድ ክላስ ናቸው አይደሉም ነው ጥያቄውና ያው ሁላችሁም እንደተመለከታችሁት ያው በሶሻል ሚዲያ በጣም የተራገበ ቪዲዮ ስለሆነ እኔም ራሴ ሼር አድርጌዋለሁና በቃ ሌሎቹ ምርጫዎች እኮ ይችላል ችግር የለውም። ግን አሁን አንድሬ ኦናና እና ዳቪድ ራያ አሁን በአርሰናል ቤት እሷን በቅርብ ጊዜ ነው ምርጥ ተብሎ የዓመቱ ምርጥ ተብሎ የተሸለመው አይደለም እንደው ሌላውን ትተ ነው። ስለዚህ በዚህ ዓመትም አይ ቲንክ አርሰናል ሻምፒዮን ሆነም አልሆነም የወርቅ ጓንቱን የሚወስድ ይመስለኛል። ይሄ እኔ ግምት ነው። እሱን አስቡበት። እንዲህ ብዬ እንደነበረ አስታውሱ። አንድሬ ኦናና ማንቸስተር ዩናይትድ ለውድቀቱ አንዱ ምክንያት ተብሎ ክለቡ እንኳን በዚህ ደረጃ አምኖበት ወደ ሌላ ክለብ እንዲሄድ ያደረገውን በሄደበትም ክለብ ምንም እየፈጠረ ያልሆነ እንደውም ማንቸስተር ከነበረበት አሁን ይሻላል ይላሉና ዴቪድ ራያ ሲባል ኤክስ ነው። ይሄ ኢንተርናሽናል ማለት ይሄ ፕሮፌሽናል ወርልድ ክላስ አይደለም አይነት ነገር። አንድሬ ኦናና ግን ወርልድ ክላስ ነው አለ እና ሁለቱን ያቀየረበት መንገድ ነው ያሳበቀበት እንጂ ሌሎቹን መብቱ ነው ማለት ለምሳሌ ዳቪድ ራያ በኔ እይታ ብሎ መግለጽ ይቻላል። ግን አንድሬ ኦናና ነው ብሎ ወርልድ ክላስ ነው ብሎ ያኛውን ደግሞ አይደለም ሲል ትዝብት ውስጥ ገባ። ለማንኛውም እግረ መንገድ ያለውን እግር ኳሳዊ እውነት ልነካካ ብዬ ነው። አርሲ ወደፊት ይላል።